ስለመጣው እዚህ ቆመን ነው እንግዲህ ከነፍታሎቹ ጋር አንዱ ሊሆን ይችላል ማለት ነው። ትንሽ ረዘም ስላልኩ ዛሬ መጽሐፉ እንደሚደግፈው ቁመቴ ዛሬ ዛሬ ተቀምጧል ያስባል። እሺ ዛሬ የሚያካፍላችሁ የእግዚአብሔር ቃል ከኦሪት ዘፍጥረት ምዕራፍ 37 ላይ ያለው ሐሳብ ነው። ከዛ ሐሳብ ተነስቼ እስከ ምዕራፍ 41 ድረስ ባለው በሶስቱ ምዕራፎች ውስጥ ያሉትን ሐሳቦች አንድ ሐሳብ ብቻ ጠቅልል አድርጌ እናገራለሁ። ርዕስ ሰጣችኋለሁ። ርዕስ ከማስጣቴ በፊት አንድ ያንን ቦታ ይመስለኛል። ምዕራፍ 37 ከቁጥር 1 ላይ እንደዛል ያዕቆብ አባቱን በስደት በነበረበት አገር በከነዓን ምድር ተቀመጠ ይላል። ከዛ ቁጥር 3 ላይ እስራኤል ዮሴፍን ከልጆች ሁሉ ይልቅ ይወደው ነበር ይላል። እርሱም በሽምግልና የወለደው ነበርና በብዙ በሽምግልና የወለደ ነበርና ይላል። ከዛ በኋላ ከታች በኩል ወረድ ብለን ስናነባው ዮሴፍ በሽምግልና ዕድሜ አባቱ በሽምግልና የወለደ ልጅ ስለሆነ ወረድ ብለን ስናየው እሱ በወንድሞቹ ዘንድ በጣም እንደተጠላ መጽሐፍ ቅዱስ ይናገራል። በወንድሞቹ ዘንድ በጣም ተጠላ። ሲጠላ ዮሴፍ 3 ጊዜ ተጣልቷል። አንድ በመጀመሪያ ጊዜ በወንድሞቹ ዘንድ ዮሴፍ የተጣላ አባቱ በጣም ይወደው ስለነበረ ወንድሞቹ ዮሴፍን ምን ያደረጉት ጣሉት ይላል። ሁለተኛ ደረጃ ላይ ደግሞ ዮሴፍ በወንድሞቹ መካከል ከ12ቱ ልጆች መካከል አንዱ ሆኖ ህልም አለማ። ያለመውን ህልም ለእነሱ ስነግራቸው እነሱ አንቀበልም ብሎ በህልም ምክንያት ዮሴፍን እንደገና ምን ያደረጉት ጣሉት አለ። በኋላ እንደገና ደግሞ ሶስተኛ ደረጃ ላይ ስለ ህልሙና ስለ ነገሩ እንደገና ዮሴፍን ምን ያደረጉት ጣሉት አለ። ርዕስ ልስጣችሁ። ባለራዕይ አይሞትም ለመፍትሄ ይፈለጋል የሚል ነው ርዕስ። ባለራዕይ ምን አይሆንም አይሞትም፣ ምን ይሆናል ለመፍትሄ ይፈለጋል። ይሄ ባለራዕይ ራዕይ ስላያ ለእነሱ ህልም ስለነገራቸው በጣም ጣሉት። መጥላት ብቻም አይደለም፣ ከጠሉት በኋላ እነሱ 11ቸው ተመካክሮ አንድ ላይ ሆኖ ዮሴፍን ምን ያደረጉት ተማክሮ ሊገድሉት አሰቡላል። ባሰቡት ጊዜ ከነሱ መካከል አንዱ ሮቤል የሚባል ተነሳና ይሄ ወንድማችን ነውና ደሙን ምን እናደርገው አናፈሰው፣ ምን እናደርገው ውሃ በሌለበት ጉድጓድ ውስጥ እንጣለው አሉ። ወስዶ ውሃ በሌለበት ጉድጓድ ውስጥ ጣሉት። ዮሴፍ አንደኛ ደረጃ ላይ ተጣላ። ሁለተኛ ደረጃ ላይ ዮሴፍ ምንሆነ ውሃ በሌለበት ጉድጓድ ውስጥ ተጣላ። እዛ በመጣል ብቻም አይደለም፣ ሶስተኛ ደረጃ ላይ ዮሴፍን ወደ 39 ላይ ሲመጣ ዮሴፍ ምንሆነ ወደ ወይን ግዞት ቤት ገባ። ስለዚህ ወደ ወይን ቤት ገባ። እዛም አልቀረም። እግዚአብሔር አንድ ሰብ ቢያዝዛችሁ ዮሴፍ ተጠላ። የተጠላበት ምክንያቱ አንደኛ በአባቱ ዘንድ የተወደደ ስለሆነ ተወዳጅ ስለሆነ ነው የተጠላ። ሁለተኛ ህልም ስላየ ነው የተጠላ። የተጠላ ሰው ወዴት ሄዳ? ወደ ያለበት ጉድጓድ ውስጥ ተጣለ። ከዛ አወጡትና ምን ያደረጉት? እንደ ኢየሱስ ክርስቶስ ተሸጣ። ወደ ተሸጣ ወደ ጴጥፋራ ወደ ጀንደረቦች አለቃ ለጴጥፋራ ሸጡት። ወደ ሄዳ? ወደ ግብፅ ሄዳ። እዛ ግብፅ ሆኖ እያለ ወደ ወይን ቤት ገባ። አንድ ፈተና ደረሰለት። በዛ ፈተናም ዮሴፍ አልወደቀም። ባለራዕይ ሆኖ ያልሞተበት ምክንያት አንደኛው እግዚአብሔር አብሮ ስለነበረ ባለራዕይ አልሞተም። ዛሬም እግዚአብሔር አብሮ የሆነለት ሰው ምን አይሆንም? በወደቀበት ስፍራ አይቀርም። እግዚአብሔር አብሮ የሆነለት ሰው ከወደቀበት ስፍራ ሁሉ ይነሳል። እግዚአብሔር አብሮ የሆነለት ሰው ይሄዳል፣ ይወጣል፣ ይዘልቃል፣ አይሞትም። ስለዚህ ዮሴፍ ምን ሆነ? ወደ ወይን ውስጥ ተጣላ፣ ወደቃ። ከዛ በኋላ አወጡ ደግሞ ምን ያደረጉት? ሸጡት። ከተሸጣ በኋላ ወዴት ሄዳ? ወደ ንግስና መጣ፣ ወደ ሹመት መጣ፣ ወደ ክብር መጣ። ዮሴፍ ወደ ክብር መጣ። ስለዚህ ሰዓትን በጣም አጭር ስለሆነ እንግዲህ ብዙም መላበዛም ሰዓታቸው ወደዛ እየገሰገሳ ስለሆነ ኮመንት ካለ እናንተ አርሙ። እኔ በዚህ ላይ አበቃለሁ። ባለራዕይ አይሞትም
ለመፍትሄ ይፈለጋል የሚል ርዕስ ነው ሰጥተዋል። ኮሜንት እኔ ልናገር ሳቃችሁ ሁሉ ኮሜንት ነው። እሺ ስብከቱ ምን አይነት ነው? በኮሜንት ስለዚህ እኔ ደግሞ የታሪክ ይመስለኛል ያየሁት ማለት ነው። ዘንድሮ እሺ ጥሩ ነው። አቡ ፕሊዝ ሞጁላችሁ እጃችሁ ላይ ስላለ የባህል ሐኪሞች እንዳልሆን ነገም ከዚህ ወጥተን ወይም የልምድ አዋላጅ እንዳልሆን ወረቀቱንም እጁ ላይ ይዘን ትላንት ተመሳሳይ እንዳልሆን ብናነብ መልካም ነው። እሺ እኔ መጀመሪያ በጣም ነው የዘነጥከው ዛሬ ከፖዘቲቭ በጣም ነው የምታምረው። እንደገና ደግሞ እንደምትሰብክ በጣም ነው የሚያስታውቀው። ግን አይ ቲንክ ታይም ላይ ኮንሸስ በጣም ሆነክ ይሆን አላወኩም። ገና ነበር ታይምክ እና ዮሴፍ አዎ የታሪኩን አወቅን። ያለ አንብቦት የማያውቅም ሰው ታሪኩን እንዲረዳ ያረክበት መንገድ ጥሩ ነው። ነገር ግን ዮሴፍ ወደ ንግስና ሲመጣ በመሸጡ ምክንያት ብቻ አይደለም። እዛ ጋር ምን ነበር የተፈጠረው ነገር ብለህ በተወሰነ መልኩ ብታብራራው ሞር መልክቱ ፓወርፉል ይሆናል ብዬ ነው የማስበው በግሌ። ሌሎቻችሁ እሺ መልክ ጨረስክ? አዎ። እና ሁለተኛ ደግሞ በጣም አፈጠነብን ቅድም ለአምሻ እንዳሯሯጥን ሌላስ የመጨረሻው ስለሆነ አንድ ሁለት ሶስት ሰተን እንውጣ። ወንጌላዊ ምን አላችሁ? ታመለ ምን ነበር እንዴ? ተገኝ አልሰማሽም? አይ ፍጥነት ላይ ነው